ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን 10 ቆዳችን ቶሎ እንዲያረጅ የሚያደርጉ ምክንያቶችን ነው የምንነግራችሁ። ይሄን ቪዲዮ እስከመጨረሻው ተከታተሉት። በጣም የሚጠቅም ነገር ነው የምታገኙበት። የመጀመሪያው ቆዳችን ቶሎ እንዲያረጅብን የሚያደርገው ምክንያት ለከፍተኛ የሆነ የፀሐይ ጨረር መጋለጥ። ፀሐይ እንግዲህ በጣም ጠቃሚ ነው። ሰውነታችን ቫይታሚን ዲ እንዲያመርት ያደርገዋል። ነገር ግን በሚበዛበት ሰዓት ወይም ደግሞ ለከፍተኛ የፀሐይ ጨረር በምንጋለጥበት ሰዓት ዩቪ ሬይ ወይም አልትራቫዮሌት ሬይ ቆዳችንን ይጎዳብናል። ቶሎ እንዲያረጅ፣ እንዲሸበሸብ፣ እንዲጨማደድ እንዲሁም እንዲቆጣና እንዲያሳክከን ይሆናል። ቆዳችን ቶሎ ያረጃል። ስለዚህ ለከፍተኛ የፀሐይ ጨረር መጋለጥ የለብንም። ብዙ ጊዜ ከ4 ሰዓት እስከ 10 ሰዓት ላለው ፀሐይ መጋለጥ የለብንም። ብዙ ጊዜ ቆዳችንን ለከፍተኛ የፀሐይ ጨረር ማጋለጥ የለብንም። ሰንስክሪን ማድረግ፣ ጥላ፣ ኮፍያ ወይም የተለያዩ ነገሮችን መጠቀም አለብን ማለት ነው። ሌላው የተመጣጠነ የአመጋገብ ስርዓት አለመከተል ነው። ቆዳችን ያለ እድሜው ቶሎ እንዳያረጅብን የተመጣጠነ የአመጋገብ ስርዓት መከተል ይኖርብናል። አትክልትና ከፍራፍሬ በዛ አድርገን እንዲሁም ጤናማ ፕሮቲንን አካተን ጤናማ የሚባለውንም ፋት በማካተት በየዕለቱ ጤናማ የአመጋገብ ስርዓቶችን መከተል አለብን። ለቆዳችን ተስማሚ የሆኑ ቫይታሚንና ሚኒራሎችን ማካተታችንን መዘንጋት የለብንም ማለት ነው። የስኳር መጠን መቀነስ አለብን። እንዲሁም ደግሞ እነዚህ ጀንክ ፉድስ የምንላቸው ወይ ፋስት ፉድስ የሚባሉትን ፕሮሰስድ የሆኑ ምግቦችን ከአመጋገባችን ላይ ማስወገድ አለብን። እነዚህ ነገሮች ቆዳችን ቶሎ እንዲያረጅ፣ እንዲጨማደድ ያደርግብናል። ሌላ ቆዳችን ላይ ሞይስቸራይዘር ማድረግ አለብን። ደረቅ በሚሆንበት ሰዓት ቆዳችን ቶሎ ለመሸብሸብ፣ ለመጨማደድ፣ ያለ እድሜው ቶሎ ለማርጀት ተጋላጭ ነው የሚሆነውና የሚስማማንን ሞይስቸራይዘር መርጠን እንደ ቆዳችን አይነት ቆዳችንን ሞይስቸራይዝ ማድረግ ወይም ደግሞ እርጥበቱን የጠበቀ እንዲሆን ማድረግ አለብን። እንዲሁ ለተለያዩ ኬሚካሎች ተጋላጭ ከሆንም ቆዳችን ቶሎ ያረጅብናል። የምንጠቀማቸው ኮስሞቲክሶች ውስጥ ለምሳሌ ማጽጃ ወይም ክሊንዘር እንዲሁም የተለያዩ ሜካፖች፣ ቀንና የምሽት ክሬሞችን ስንጠቀም ቆዳን ከሚጎዱ ኬሚካሎች የጸዳ መሆኑን ማረጋገጥ አለብን። ኢንግሪዲየንት ላይ ሄደን ቆዳችንን የሚጎዱ ነገሮች እንደ አልኮል እና ሌሎች ብዙ ጎጂ ነገሮች አለመኖሩን ማረጋገጥ አለብን። እነዚህ ነገሮች አብዝተን የምንጠቀም ከሆነ ተፈጥሯዊ ያልሆኑ ብዙ ጊዜ ኬሚካል ያለባቸውን የፋብሪካ ውጤቶች አዘውትረን የምንጠቀም ከሆነ ቆዳችን ያለ እድሜው ቶሎ ስለሚያረጅብን በውስጡ ቆዳን የሚጎዳ ኬሚካል አለመኖሩን ወይም ተፈጥሯዊ መሆኑን ማረጋገጥ አለብን ማለት ነው። እንዲሁ ፊታችንን በምንታጠብበት ሰዓት ወይም ደግሞ በምናደርቅበት ሰዓት መፈግፈግ የለብንም ወይም ማሸት የለብንም። ይህም እንዲሁ ቆዳችንን በጣም የሚጎዳብን ልምድ ነውና ይህ ልምድ እንዲሁ ማስወገድ አለብን። ሌላ ውሃ ለመጠጣት ነው። እንዲሁ ውሃ ማንጠጣ ከሆነ ቆዳችን ለድርቀት ይጋለጣል። ድርቀት ደግሞ ቆዳን ቶሎ ከሚያስረጁ ነገሮች ውስጥ አንዱ ነው። ስለዚህ በየዕለቱ በቂ ውሃ መጠጣታችንን ማረጋገጥ አለብን። እንዳለን የጤና ሁኔታ እስከ 2 ሊትር ውሃ መጠጣት መዘንጋት የለብንም። ካፌን ያላቸው መጠጦችን አብዝተን መጠጣት የለብንም። ምክንያቱም ሰውነታችን ውስጥ ያለውን ፈሳሽ በሽንት መልክ እንዲወገድና ቆዳችን ለድርቀት እንዲጋለጥ ስለሚያደርግብን ቡና ማብዛት የለብንም። ቆዳ እንዲሁ እንዲያረጅ ስለሚያደርግብን እንዲሁ እነዚህ ካርቦኔትድ መጠጦች የሚባሉትን የተለያዩ የለስላሳ መጠጦች አዘውትረን መጠቀም የለብንም። ሌላው እንደዚሁ አልኮል ቆዳን ከሚያስረጁ ነገሮች ውስጥ አንዱ ስለሆነ አብዝተን አልኮል መጠጣት የለብንም። እንዲሁ ሲጋራ ማጨስ ቆዳችንን በጣም ይጎዳብናል፣ ያለ እድሜው ቶሎ እንዲያረጅ ስለሚያደርግ እንዲሁ እንዲህ አይነት ልምድ ማስወገድ አለብን። ከሚያጨስ ሰው አጠገብም መራቅ ይኖርብናል ማለት ነው። እንዲሁ በቂ እንቅልፍ አለመተኛት እንደዚሁ ቆዳችን ያለ እድሜው ቶሎ እንዲያረጅብን ነው የሚያደርገው። ስለዚህ በቂ እንቅልፍ ማግኘት አለብን። ከ6 እስከ 8 ሰዓት መተኛት አለብን በ24 ሰዓት ውስጥ የቆዳችንን ጤንነት ለመጠበቅ። ሌላው ለውጥረት መጋለጥ የለብንም። ውጥረት በራሱ ወይም ስትረስ ለተለያዩ ሆርሞን መዛባት ስለሚያጋልጠን ወይም ደግሞ ኮርቲሶን የሚባል ሆርሞን በደማችን ውስጥ እንዲበዛ በማድረግ ቆዳችን ያለ እድሜው ቶሎ እንዲያረጅ ስለሚያደርግ ውጥረትን በተለያየ መንገድ መቀነስ አለብን። እንዲሁ የትራስ ጨርቅ ቶሎ ማንቀይር ከሆነ ቆዳችን እንግዲህ ለተለያዩ ኢንፌክሽኖች የመጋለጥ እድል ስለሚኖረው እንደ ብጉር አይነቶች ሽፍታዎች ተጋላጭ ይሆናል። እነዚህ ነገሮች ቆዳችን ያለ እድሜው ቶሎ እንዲያረጅ ስለሚያደርግብን ቶሎ ሳይቆሽሽ የትራስ ጨርቅ መቀየር እንዳለብን መርሳት የለብን። እነዚህን ከላይ ዘርዘርናቸውን ነገሮች ባለማድረግ ቆዳችንን በመንከባከብ ያለ እድሜው ቆዳችን
ቶሎ እንዳያረጅብን በማድረግ ቆዳችንን መንከባከብ ይኖርብናል ማለት ነው። ይጠቅማችኋል ብለን ስላሰብን ነው ይሄን ቪዲዮ ያዘጋጀነው። ስለተከታተላችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ቻው፣ ሰላም ሁኑ።